ሰላም እንዴት ሰንብታችኋል? ዛሬም እንደተለመደው በሌላ ጠቃሚ ቪዲዮ ተመልሰናል። ለእናንተ ይጠቅማል የምለውን ቪዲዮ ዛሬም ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ ማሳያችሁ እንዴት በሌላ ሰው ኢሜል የተከፈተን የዩቲዩብ ቻናል እንዴት በራሳችሁ ኢሜል ኮንትሮል ማድረግ መቆጣጠር እንደምትችሉ ማኔጅ ማድረግ እንደምትችሉ በዚህ ቪዲዮ እናያለን ማለት ነው። በመጀመሪያ እንደምታዩት እዚህ ጋር የዩቲዩብ ስቱዲዮ አፕሊኬሽን አለች። ወደ እሷ ውስጥ እንገባለን። ከዛን ወደ ዩቲዩብ ውስጥ ከገባን በኋላ እንደዚህ የራሳችሁን የቻናላችሁን ያመጣላችኋል። ከዛን እዚህ ጋር የፕሮፋይል ምልክቷ አለች። እሷን አንድ ጊዜ እንነካታለን። ከዛ እንደዚህ ያመጣልናል። ሴቲንግ የሚለውን እንነካዋለን። ከዛን እንደምታዩት እንደዚህ ያመጣልናል። እኛም እዚህ ጋር ፐርሚሽን የሚለውን አንድ ጊዜ እንነካዋለን። እሱን ከነካም በኋላ እንደዚህ ያመጣልናል ማለት ነው። በማን ኢሜል እንደምትጠቀሙ ማንን ኮንትሮል እንደሚያደርገው እዚህ ጋር ያመጣላችኋል። የእናንተን ኢሜል አድ ለማድረግ እዚች ጋር ከታች ኢንቫይት የምትለዋለች እሷን አንድ ጊዜ እንነካታለን። ከዛን እዚህ ጋር ኢሜል አስገቡ ይለናል ማለት ነው። ኢሜላችሁን ታስገቡለታላችሁ። እንደዚህ ኢሜላችሁን ካስገባችሁለት በኋላ እዚህ ጋር ደግሞ ከታች የምታዩቸውን አማራጮች ምረጡ ይላችኋል። እዚህ ጋር የተለያዩ አማራጮች አሉ። እዚህ ጋር ማናጀር የሚል አለ፣ ኤዲተር ሊሚትድ፣ ከዛን እዚህ ጋር ሳብታይትል ኤዲተር፣ ቪወር ሊሚትድ የሚል አለ። እነዚህ ከማናጀር ውጭ ያሉት ከታች የምታዩቸው አንድን ነገር ማስተካከል ትችላላችሁ፣ ግን ሌላ ነገር መቀየር ምናምን አትችሉም፣ መቆጣጠር አትችሉም። በደንብ የሆነ ነገር ይከለክላችኋል ማለት ነው። ግን እዚህ ጋር እንደምታዩት ማናጀር የሚለው ሁሉ ነገር ካን ቪው ኤቭሪቲንግ ኤንድ ማኔጅ ፐርሚሽን ጎ ላይቭ ኤንድ ክሬት ኤዲት ኤንድ ዲሌት ኮንተንት ማድረግ ትችላላችሁ ይለናል ማለት ነው። ስለዚህ እሱን እንመርጥለታለን። ከዛን ሴንድ ኢንቫይቴሽን የሚል አለ፣ እሱን እንነካዋለን። እዚህ ጋር ሴንድ እንለዋለን። ከዛን እዚህ ጋር ቬሪፋይ አድርጉ ይለናል። እሱን እንነካዋለን፣ ቬሪፋይ እናደርግለታለን። ትንሽ ኮኔክሽን ስለሚያዝግ ነው። ይሄው እንደምታዩት መጥቶልናል። ከዛን እዚህ ጋር ፓስወርድ አስገቡ፣ የአሻራ አስገቡ ይለናል ማለት ነው። አሁን ቬሪፋይ አድርጎ ጨርሶልናል። ትንሽ ኔትወርክ አዝጎን ስለነበረ ነው እና አሁን በዛ ኢሜል ገብታችሁ መጠቀም ትችላላችሁ። ሁሉንም ነገር መቆጣጠር ትችላላችሁ፣ መልቀቅ ትችላላችሁ፣ ኤዲት ማድረግ ትችላላችሁ ነው። ለዛሬ ይሄን ይመስላል ይዤላችሁ የመጣሁት ቪዲዮ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ይሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም።